ሰላም ሰላም እንዴት ናችሁ? ሁሉ ሰላም ነው ወይ ይላል። ዛሬ የመጀመሪያ ቀን የቦክስ ትሬኒንግ የመጀመሪያ ቀን ቪዲዮ ነው። እሺ እንደምታዩት አሁን እግሬን ከፍቻለሁ። ግራ እግር ከፊት ቀኝ እግር ከኋላ ይሆናል። በቀኝ እጁ ለሚሰነዝር ሰው ማለት ነው። እጄ እንደምታዩት በዚህ መልኩ ይጨበጣል። ከዛ ያው ሬዲ ሆንኩ ማለት ነው። ፊት ለፊት ነው እይታ የሚሆነው። በዚህ መልኩ ስታንሴን ይይዛለሁ። ኢፍ ደግሞ ግራኝ ለሆነ ሰው ግራ እጁ ፓወርፉል ለሆነ ሰው ደግሞ በዚህኛው በኩል ወይም ደግሞ ይሄኛው ሳውዝ ይባላል፣ ይሄኛው ደግሞ ኦርቶዶክስ ይባላል። ያው እኔ ግራኝ ስላልሆንኩኝ ኦርቶዶክስ የሚባለውን እንጠቀማለን። ከዛ አሁን ያረኩት ወደፊት መሄድ፣ አሁንም ወደፊት መሄድ። ወደፊት ሲሄድ ግራ እግሬ ከፊት ይቀድማል ማለት ነው። ወደ ኋላ ሲሄድ ደግሞ ከኋላ ያለው እግር ነው የሚመራኝ ማለት ነው። ቀለል ባለ አማርኛ አይ ቲንክ ቀላል ነው ይሄ። ወደፊት ሲሄድ የግራ እግሬ ይወስደኛል፣ ወደ ኋላ ሲሄድ ደግሞ የቀኝ እግሬ ወደ ኋላ ይወስደኛል። አንድ ወደፊት ሁለት ወደ ኋላ፣ አንድ ወደፊት ሁለት ወደ ኋላ። በተመሳሳይ ደግሞ ወደ ግራና ወደ ቀኝ እንሄዳለን። ወደ ግራ ሲሄድ ግራ እግሬ ይወስደኛል፣ ወደ ቀኝ ሲሄድ ደግሞ ቀኝ እግሬ ወደ ጎን ይወስደኛል። በጣም ኢዚ ነው፣ በጣም ቀላል ነው። ወደፊት ከዛ ወደ ኋላ ከዛ ወደ ግራ ከዛ ወደ ቀኝ፣ ወይም ደግሞ አንድ ወደፊት ሁለት ወደ ኋላ ሶስት ወደ ግራ አራት ወደ ቀኝ አድርጌ መያዝ ይችላል። በጣም ኢዚ ነው። ከዛ ውጭ ቦክስ መማር የምትፈልጉ ካላችሁ በዚሁ አጋጣሚ ያው ለእናንተ ነው የተዘጋጀው። በርቱ ማለት እፈልጋለሁ። አይዞን አይዞን። ሰብስክራይብ ያደረጋችሁ ሰብስክራይብ ማድረግ እንዳይረሳ።